يوم الجمعة جمعة سورة الكهف يقراسو أضاء له من النور لسو كبرهان يبرالتال ما بين الجمعتين بولتو جمعة وجمعال لسو برهان يبرالتال እንድንቀራ በየጁማው የተፈለገ ተከታዮቹን አስተምሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላግጥ አልተፈጠረም አፈሐሲብቱም أنما خلقناكم عبثا وأنكم إلينا لا ترجعون ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ይሄን የተፈጠርንበት ዓለም ሌላ ትልቁም ነገር አለ ሙቱም መቀስቀሳል ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ ይበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው አንተ ሙሐመድ ያንተ ጌታ ይሄን ነው ሰብስቦ የሚቀሰቅሰው አላቸው ማላገጡ ነው አይደል ነብዩም አዎን በርግጥ ይቀሰቅሳል ፊቱ ያቆማል ሳተም ይከታል አሉት ነብዩ አለይሂ ሰላቱ ወሰለም አላህም ይላግጣውን ዝም ብሎ አላለፈው ቁርአን አወረደ ወضرب لنا مثلا ونسي خلقه ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላህ ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ ቁል ብለህ በለው يحييها الذي انشأها اول مره መጀመሪያ የፈጠረው ይቀሰቅሰዋል በል የሚከብደው መጀመሪያ ማስገኘት ነው አንድ ነገር ከወደቀ በኋላ መጠገንማ ቀላል ሙቶ መቀስቀስ አለ የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው ሊሞት አልተፈጠረ ከተፈጠርነ በኋላ አንሞትም ሕይወት ይቀጥላል ከናት ሆድ ወደዚህ ዓለም መጣናል ከዚህ ዓለም ወደ ቀብር ዓለም እንገባለን ዓለሙል በርዘኽ እንለዋለን ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን ፍርድ ላይ እንቆማለን ወይ መዘውተሪያችን ጀነት ነው አላህ ይጠብቀን ካልሆነም ጀሃነም መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም የሰው ልጅ ቢኖር ነው የተፈጠረው መኖሪያው ነው የሚለያይ ለተርከቡና ጠበቀን عن طبق ከርከን ወደ እርከን ነው የምንሸጋገረው ከናት ሆድ ወደዚህ ምድር ከምድር ወደ ቀብር ከቀብር ወደ ቂያማ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን አላህ ይጠብቀን ካልሆነ ሰዓት ውስጥ እንኖራለን የሰው ልጅ ሊኖር ነው